ሰላም እንዴት ናችሁልኝ? ሊሊ ነኝ። ዛሬም እንደምታዩት በአዲስ ቪዲዮ ተመልሼ መጥቻለሁኝ። እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያው አየሩም እየተቀየረ ነው፣ ሞቅ እያለ ነው እኛ ጋር እና አዲስ ደስ የሚል ስሜት እየመጣ ነው። እንዴት ናችሁ እናንተ? የቱ ናችሁ ነው የምታዩኝ? በነገራችን ላይ ለዚህ ቤተሰብ አዲስ ከሆናችሁና ሊሊ ለመጀመሪያ ጊዜ የምታያት ካላችሁ አቁማችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ለማንኛውም ዛሬ ከርዕሱ እንዳያችሁት እንግዲህ እንዴት በሻሽ ማጌጥ እንደሚቻል አሳያችኋለሁ። አዎ በሻሽም ማጌጥ ይቻላል። እመኑኝ። ከእናንተ የሚጠበቀው እስከ ቪዲዮ መጨረሻ ድረስ አብራችሁ መቆየት ነው። ወደ ቪዲዮ እንግባ። አፋችሁን ቆዩ። ኦኬ፣ ለዚህ ስታይል የሚያስፈልጉ ነገሮች እንግዲህ አንደኛና ዋነኛው ሻሽ ነው። እኔ በዚህ ሻሽ ነው ዛሬ የምሰራው እና እንደዚህ አይነት ማካፈያ ሙሽጥ፣ የላስቲክ ማስያዣዎች፣ ኦኬ፣ የፀጉር ሻጤ ሽቦዎች፣ እንደዚህ አይነት ዶቃዎች። የመጀመሪያውን የፀጉር ስታይል እንግዲህ ለመስራት መጀመሪያ ፀጉራችንን ወደ ኋላ ሰብስበን ማስያዝ ይኖርብናል። ከዛ የተረፈውን እንደዚህ ጠቅልለን ከኋላ እንወትፈዋለን እና ትንሽ የተንጨባረረ ነገር ምናምን ካለ በሻጤ እናስተካክለዋለን። ሻሹን ትንሽ ብቻ ጫፉ ጋር አጥፈን ማለት ነው ከፊት ወደ ኋላ እናደርግና ከኋላ ማለት ነው አንዴ እንቋጥረዋለን። ሻሹን ስታደርጉ ሁለቱም ሳይድ ማለት ነው እኩል መሆኑን ማየት አለባችሁ። ከዛ እንደምታዩት አንድ ቋጠሮ ከኋላ አድርጌ በደንብ አጠብቀውና አስተካክላለሁ። ከስር የወጣ ነገር ካለ ከዛ አንዱን ጫፍ ትይዙና ማለት ነው በምታዩት መንገድ ማለት ነው ወደ ውስጥ ወደ ራሳችሁ ማለት ነው እያዞራችሁ ትጠቀልሉታላችሁ። በደንብ ጥብቅ እያደረጋችሁ ማለት ነው። ከዛ የጠቀለላችሁትን ይዛችሁ እንዳይፈታባችሁ በደንብ ሳብ አድርጋችሁ ይዛችሁ በምታዩት መንገድ ማለት ነው ያስያዛችሁት ፀጉራችሁ ላይ ትጠቀልሉታላችሁ እና ጫፉ ጋር የተፈታ ካለ እሱን እየጠቀለላችሁ ከዛ ከስር ትወትፉታላችሁ ማለት ነው። ከዛ የሚቀጥለውንም በዛው መንገድ ከውጪ ወደ ውስጥ ወደ እናንተ ማለት ነው ትጠቀልሉና ግንባራችሁ ላይ ነው የምታደርጉት። ከግንባራችሁ ትንሽ ከፍ አድርጋችሁ ታዞሩትና ማለት ነው እሱንም ጫፉን ማለት ነው ከኋላ ትወትፉታላችሁ። ለሁለተኛው የፀጉር ስታይል ደግሞ ከፊት ለፊት ማለት ነው እንደዚህ አካፍለን ትዊስት እንሰራለን እና ሁለት ትዊስት ነው የምንሰራው በቀኝና በግራ አድርገን ማለት ነው። እና ትዊስቱን ስትሰሩ በደንብ ጥቅልል እያደረጋችሁ መስራት አለባችሁና ወፈር ቢል ጥሩ ነው። በደንብ ጥብቅ አድርጋችሁ መስራታችሁን እንዳትዘነጉ፣ ምክንያቱም ስትለቁት ሆነም ቀረም ትንሽ የመፈታት ባህሪ ስላለው ማለት ነው። እንደዛ አድርጉ። በሁለተኛውም ጎን በዛው መንገድ ትዊስት ሰራዋለሁ ማለት ነው። ከዛ ፀጉራችሁን በደንብ ሰብስባችሁ ከታች እላይ ላይ ማለት ነው ጉባ አድርጋችሁ ነው የምታስይዙት። መሀል አናታችን ላይ ነው የምናደርገው ማለት ነው አስይዘን
እና የተራረፈውን ደግመን በሻጤ እናስተካክላለን። ሻሹን በምታዩት መንገድ ካጠፍኩኝ በኋላ ከኋላ ወደፊት ነው የምናስረው። ይሄንን ያስያዝነውን እንዲሸፍን አድርገን ማለት ነው አንዴ እናስረዋለን። ከዛ በምታዩት መንገድ ጫፉን ጠቅልዬ አዙሬ ማለት ነው በተቃራኒው ሳይድ ነው የምትጠቀልሉት። ሁሌ ስትጠቀልሉ በተቃራኒው ሳይድ አዙሬው ማለት ነው ፊት ለፊት ወጥፈዋለሁ። ይሄ የሻሹን ጫፉን ያልተስተካከለ ነገር ምናምን ካለ እሱን ተወታትፋላችሁ ታስተካክላላችሁ ማለት ነው። እንደዚህም አድርጋችሁ ማጌጥ ትችላላችሁ። ኦሬዲ የሚያምር ስታይል ሆኗል። ግን ደግሞ ለኔ ደግሞ ትንሽ ለየት ያለ ነገር እንዲሆን ስለምፈልግ ማለት ነው የእንጨት ዶቃዎች አሉኝና እሱን አደርግበታለሁኝ በሁለቱም ሳይድ 3 እናንተ ካልፈለጋችሁ መተውም ትችላላችሁ። እንደዚህ ማጌጥ ትችላላችሁ። እና ጫፉን ከቋጠርኩኝ በኋላ የተረፈውን ማለት ነው ላይ ጋር ጠመጥምበታለሁኝ ማለት ነው። በሻሽም መዘነጥ እንደሚቻል ነው የምታዩት። እንግዲህ 5 ደቂቃም የማይፈጅ ስራ ነው። ለሚቀጥለውና ለሶስተኛው የፀጉር ስታይል እንግዲህ ከኋላ ሌላ 2 ትዊስቶች ጨምርበታል። በእጃችሁ ከፍላችሁ ትዊስት ትሰሩታላችሁ ከፊት እንደሰራችሁት ማለት ነው። በነገራችን ላይ መፋት የለባችሁም፣ ሞክሩትኝ። አንዳንዴ ፀጉራችንን ማሳረፍ ስንፈልግ ወይም ደግሞ እንደዚህ ሳንዘገጃጅ ያልጠበቅነው ቀጠሮ ሲመጣብን ከሰው ጋር መገናኘት ሲኖርብን እኛ ሴቶች ፀጉራችን ካላማረ ለመውጣት ራሱ ደስ አይለንምና ታቁታላችሁ ያለውን ነገርና ወይንም ደግሞ ፀጉራችሁ ላይ ብዙ ሰዓት ለማጥፋት ካልፈለጋችሁ ግን ቆንጆ ሆናችሁ ለመውጣት ከፈለጋችሁ እንደዚህ አድርጋችሁ መውጣት ትችላላችሁ። ከዛ ፀጉራችንን ወደ ላይ ሰብሰብ አድርገን እናስይዛለን። ከኋላ ብቻ ያለውን ፓርት ስለሆነ መሸፈን የምንፈልገው እንደዚህ አድርጋችሁ ከኋላ ወደፊት ከኋላ ወደፊት ታመጡትና ማለት ነው ፀጉራችሁ እንዳይሸፈን የፀጉራችሁን ታወጡታላችሁ። ከዛ በደንብ አስተካክላችሁ ጆሮአችሁንም አካባቢ ምናምን በደንብ ታስተካክሉና ከዚህ በፊት እንዳደረጋችሁት ተጠመልሉታላችሁ ሻሹን እና በተቃራኒው መንገድ ተወሽቁታላችሁ ማለት ነው በሁለቱም ሳይድ። ይህንን ይመስላል። በጣም ቆንጆ ሉኮች ናቸው እና ሁሉም ከ5 ደቂቃ በላይ አይፈጁባችሁም እና በዚች ደቂቃ እንግዲህ ውብ ሆናችሁ መውጣት ትችላላችሁ። ሁሉን ነገር በኮንፊደንስ ካደረጋችሁት እንግዲህ ውብ ነው የሚያደርጋችሁ የበለጠ። እንግዲህ የዛሬው ቪዲዮ ይሄንን ይመስል ነበረ። ከሶስቱ እስኪ የቱን እንደወደዳችሁት ንገሩኝ። እኔ ይሄንን በጣም ወድጃለሁ። ለማንኛውም እንደዚህ በዶቃ ምናምን የበለጠ የሆነ ደስ የሚል አፍሪካን ቫይብ ነገር አለውና በጣም ደስ የሚለው። እናንተ የትኛውን እንደወደዳችሁ እስኪ ጻፉልኝ። በሌላ ቪዲዮ እስከምንገናኝ ድረስ እንግዲህ ሰላም ሁኑልኝ። ባይ ባይ።